ልጁ በድንገት ሲነቃ ራሱን በሺዎች በሚቆጠር ጫማ ከፍታ ላይ በሚገኝ ገደል ላይ ተንጠልጥሎ አገኘው። በድንጋጤ ለእርዳታ ቢጮህም የሚመልስለት ግን አልነበረም። ቆስሎ የነበረ ቢሆንም ራሱን ለማዳን ሞከረ። ነገር ግን ከግድግዳው የሚረግጠው ቦታ አጥቶ ተቸገረ። በሁለት አስቸጋሪ ሁኔታ መካከል ተጣብቆ በድንጋዩ ላይ አጣብቆ ከመቆየት ውጪ ሌላ አማራጭ አልነበረውም። በቃላት ሊገለጽ የማይችል ፍርሃት ተውጦ ሰውነቱ የመጨረሻ የድካም ደረጃ ላይ ቢደርስም ወላጆቹን እየጠራ ይጮህ ነበር። አሁን ግን በራሱ ላይ ብቻ መተማመን ይኖርበታል። በድንገት ኃይለኛ ዝናብ መዝነብ ጀመረ። ከገደሉ በታች ያለው ሸለቆ በውሃ መሙላት ጀመረ። ዝናቡ እየጠነከረ ሲሄድ ሸለቆ ወደ አስፈሪ ወንዝ ተቀየረ። ተስፋ የቆረጠውና የተጎዳው ልጅ በስተመጨረሻ አንድ አደገኛ ውሳኔ ወሰነ። ከገደሉ ላይ ወደ ወንዙ መዝለል። እንደገና ሲነቃ ራሱን በማያውቀው ቦታ አገኘው። ምንም እንኳን ከአደገኛ ገደል ቢተርፍም እግሩ ግን ተሰብሮ ነበር። አሁንም አቅም አጥቶ ወላጆቹን ደጋግሞ ቢጠራም መልስ ግን አልነበረም። ለ10 ቀናት ያህል ተርቦ የነበረው ልጅ የተሰበረውን እግሩን እየጎተተ በአቅራቢያው ወዳለ ጭቃማ ውሃ ተጠጋ። ከዚያም የህይወት ምንጭ የሆነውን ያንን ውሃ በከፍተኛ ጥማት ጠጣ። ጥማቱንም ከቆረጠለት በኋላ ጎሳዎቹን ፍለጋ ጉዞ ጀመረ። ልጁ ወደ ገደሉ ጫፍ ተመልሶ ሲመጣ ግን የጎሳዎቹ ምንም አይነት ፍንጭ አላገኘም። ያገኘው የመቃብር ድንጋይ ብቻ ነበር። ይህም ማለት ወገኖቹ እንደሞተ አምነው ትተውታል ማለት ነው። ስሜቱንም መቆጣጠር አቅቶት የመቃብር ድንጋዮቹን በቁጣ ከገደሉ ላይ ወረወራቸው። በተስፋ መቁረጥ ውስጥ እያለ የተኩላ ጩኸት ከድንዛዜው አነቃ። በፍርሃት ተውጦ ወደ ኋላ ሳይመለከት የተሰበረውን እግሩን ይዞ በከፍተኛ ፍጥነት ሸሸ። በብርድ እየተንቀጠቀጠ በአንድ ደረቅ ዛፍ ላይ አደረ። በማግስቱም ጠዋት ምግብ ፍለጋ ሊንቀሳቀስ ሲል አስፈሪ የተኩላ መንጋዎች አከበቡት። ልጁም ምን ማድረግ እንዳለበት ሳያውቅ የተራቡ ተኩላዎች ይህንን ምርጥ ምግብ እንዳያመልጣቸው ጥቃት ሰነዘሩ። ልጁ በድጋሚ ወደ ደረቁ ዛፍ ላይ ለመውጣት ቢሞክርም አንደኛው ተኩላ ግን የታችኛውን እግሩን በአፉ ነከሰው።